ወንድ ልጅ በእነዚህ 3 ነገሮች ብቻ ማልቀስ አለበት። እንዲሁም በእነዚህ 3 ነገሮች ብቻ ነው እንዲያለቅስ የተፈቀደለት። ይህንንም ያስተማረን የወንዶች ራስ የሆነው የወንዶች አውራ የሆነው የወንድነት ምሳሌ ተደርጎ የሚወሰደው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ በእነዚህ 3 ነገሮች ብቻ ነው ያለቀሰው። እውነተኛ ወንድ መሆን የምትፈልግ ከሆነ በእነዚህ 3 ነገሮች ብቻ ማልቀስ አለብህ። ከነዚህ ውጪ የምታለቅስ ከሆነ አልያ ሴት ነህ ወይም ያልበሰልክ ጨቅላ ነህ። ክርስቶስ በእነዚህ 3 ነገሮች ብቻ አልቅሷል። ይህም ቪዲዮ ላይክ እና ሪፖስት አድርገህ ጀምረው። አንደኛ፣ ወዳጁ አልዓዛር ሲሞት። ስለዚህ እውነተኛ ወንድ የሚወዳቸውን ሰዎች ሲያጣ፣ ቤተሰቦቹን እንዲሁም የቅርባቸውን ሰው ሲሞት ያለቅሳሉ። ሁለተኛ፣ ለኢየሩሳሌም አልቅሷል። ክርስቶስ ኢየሩሳሌም እንደ መሲህ ሳትቀበለው በቀረች ጊዜ አልቅሶላታል። አንተም ወዳጅ ከፈጣሪ መንገድ ሲወጣ ከተመለከትክ አልቅስለት።